የማቴዎስ ወንጌል ምዕራፍ 13። በዚያኑ ቀን ኢየሱስ ከቤት ወጥቶ በባህሩ አጠገብ ተቀመጠ። ብዙ ሕዝብም ስለከበበው በባህሩ ዳር ትቷቸው ጀልባ ላይ ወጥቶ ተቀመጠ። ብዙ ነገሮችን በምሳሌ እንዲህ ሲል ነገራቸው። አንድ ገበሬ ዘር ሊዘራ ወጣ። ሲዘራም ሳለ አንዳንዱ ዘር መንገድ ዳር ወደቀ፣ ወፎችም መጥተው ለቅመው በሉት። አንዳንዱ ዘር አፈሩ ስስ በሆነ ድንጋያማ መሬት ላይ ወደቀ። አፈሩ ስስ ስለሆነም ፈጥኖ በቀለ፣ ነገር ግን ፀሐይ ሲመታው ጠወለገ፣ ስር ባለመስደዱም ደረቀ። አንዳንዱም ዘር በእሾህ መካከል ወደቀ፣ እሾሁም እንደገና ቡቃያውን አንቆ አስቀረው። ሌላው ዘር ደግሞ በጥሩ መሬት ላይ ወደቀ፣ ፍሬም አፈራ። አንዱ 100፣ አንዱ 60፣ አንዱም 30 ፍሬ ሰጠ። ሰሚ ጆሮ ያለው ይስማ። ከዚያም ደቀ መዛሙርቱ ወደ እርሱ ቀርበው ለምን ለሕዝቡ በምሳሌ ትናገራለህ አሉት። እርሱም እንዲህ አላቸው፣ ለእናንተ የመንግሥተ ሰማያትን ምስጢር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም። ላለው ይጨመርለታል ይበዛለታልም፣ ከሌለው ግን ያ ያለው እንኳን ይወሰድበታል። ስለዚህ እንዲህ በማለት በምሳሌ የምነግራቸው ለዚህ ነው። እያዩ አያዩም፣ እየሰሙ አይሰሙም ወይም አያስተውሉም። እንዲህ ተብሎ የተነገረው የኢሳይያስ ትንቢት በእነርሱ ይፈጸማል። መስማትን ትሰማላችሁ፣ ነገር ግን አታስተውሉም። ማየትንም ታያላችሁ፣ ነገር ግን ልብ አትሉም። የሕዝቡ ልብ ደንድኗል፣ ጆሮአቸውም አይሰማም። እንዳያዩም ዓይናቸውን ጨፍነዋል። ይህ ባይሆን ኖሮ በዓይናቸው አይተው በጆሮአቸው ሰምተው በልባቸውም አስተውለው ወደ እኔ በተመለሱና በፈወስኳቸው ነበር። የእናንተ ዓይኖች ስለሚያዩ ጆሮዎቻችሁም ስለሚሰሙ ግን የተባረኩ ናቸው። እውነት እላችኋለሁ ብዙ ነቢያትና ብዙ ጻድቃን እናንተ የምታዩትን ለማየትና የምትሰሙትንም ለመስማት ተመኝተው ነበር፣ ግን አልሆነላቸውም። እንግዲህ የዘሪውን ምሳሌ ስሙ። የእግዚአብሔርን መንግሥት ቃል ሰምቶ ከማያስተውል ከማንኛውም ሰው ልብ ውስጥ ክፉ መጥቶ የተዘራውን ዘር ይነጥቃል። ይህ እንግዲህ በመንገድ ዳር የተዘራው ዘር ነው። በድንጋያማ መሬት ላይ የተዘራው ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ይመስላል። ነገር ግን ስር መስደድ ባለመቻሉ ብዙ አይቆይም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላል። በእሾህ መካከል የተዘራው ዘር ቃሉን ሰምቶ ለዚህ ዓለም በመጨነቅና በብልጽግና ሐሳብ በመታለል ታንቆ ያላፈራን ሰው ይመስላል። በጥሩ መሬት ላይ የተዘራው ዘር ግን ቃሉን ሰምቶ የሚያስተውለውን ሰው ይመስላል። በእርግጥም ፍሬ ያፈራል። አንዱ 100፣ አንዱ 60፣ አንዱም 30 ፍሬ ሰጠ። ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ በእርሻው ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላቱ መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት አገልጋዮችም ወደ እርሱ ቀርበው ጌታ ሆይ፣ በእርሻህ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። እርሱም የጠላት ሥራ ነው አላቸው። አገልጋዮቹም እንክርዳዱን ሄደን እንድንነቅለው ትፈልጋለህ ብለው ጠየቁት። እርሱ ግን አይሆንም፣ ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውንም አብራችሁ ልትነቅሉ ትችላላችሁ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በዚያን ጊዜ አጫጆቹን እንክርዳዱን አስቀድማችሁ ንቀሉ፣ በእሳትም እንዲቃጠል በየነዶ እሰሩት፣ ስንዴውን ግን ሰብስባችሁ በጎተራዬ ክተቱ እላቸዋለሁ አላቸው። ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ አንድ ሰው ወስዶ በእርሻው ቦታ የዘራትን የሰናፍጭ ዘር ትመስላለች። የሰናፍጭ ዘር ከሌሎች ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦዎች ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፎቿ ላይ እስኪያርፉ ድረስ ዛፍ ትሆናለች። አሁንም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ ሴት ወስዳ ሊጡ በሙሉ እስኪቦካ ድረስ
በ3 መስፈሪያ ዱቄት ውስጥ በመደባለቅ የሸሸገችውን እርሾ ትመስላለች። ኢየሱስ ለሕዝቡ ይህን ሁሉ በምሳሌ ተናገረ። ምሳሌም ሳይጠቀም የነገራቸው አንድም ነገር አልነበረም። በዚህም በነቢዩ እንዲህ ተብሎ የተነገረው ተፈጸመ። አፌን በምሳሌ እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ። ከዚያም ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው በእርሻ ውስጥ ስላለው እንክርዳድ የተናገርኸውን ምሳሌ ትርጉም ንገረን አሉት። እርሱም እንዲህ ሲል መለሰ። ጥሩውን ዘር የዘራው የሰው ልጅ ነው። እርሻውም ይህ ዓለም ነው። ጥሩ ዘር የእግዚአብሔርን መንግሥት ልጆች ያመለክታል። እንክርዳዱም የክፉ ልጆች ናቸው። ዘርቶት የሄደው ጠላትም ዲያብሎስ ነው። መከሩ የዓለም መጨረሻ ሲሆን አጫጆቹም መላእክት ናቸው። እንክርዳዱ ተነቅሎ በእሳት እንደሚቃጠል ሁሉ በዓለም መጨረሻም እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ እነርሱም ለኃጢአት ምክንያት የሆኑትንና ክፉ የሚያደርጉትን ሁሉ ለቅመው ከመንግሥቱ ያወጣሉ። ለቅሶና ጥርስ ማፏጨት ወዳለበት ወደ እቶን እሳት ይጥሏቸዋል። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። መንግሥተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንን የእርሻ ቦታ ገዛ። እንዲሁም መንግሥተ ሰማይ ውብ ዕንቁ እንደሚፈልግ ነጋዴ ትመስላለች። እጅግ ውድ የሆነ ዕንቁ ባገኘም ጊዜ ሄዶ ያለውን ሁሉ ሽጦ ገዛው። ደግሞም መንግሥተ ሰማይ ወደ ባሕር ተጥሎ የዓሣ ዓይነቶችን የያዘ መረብ ትመስላለች። ዓሣ አጥማጆቹ መረቡ ሲሞላላቸው ጎትተው ወደ ባሕሩ ዳር አወጡት። ከዚያም ተቀምጠው ጥሩ ጥሩን እየለዩ በቅርጫት ውስጥ ጨመሩ፣ መጥፎ መጥፎውን ግን ጣሉት። በዓለም መጨረሻም ልክ እንደዚሁ ይሆናል። መላእክት መጥተው ኃጢአተኞችን ከጻድቃን በመለየት ለቅሶና ጥርስ ማፏጨት ወዳለበት ወደ እቶን እሳት ይጥሏቸዋል። ኢየሱስ ይህ ሁሉ ገብቷችኋል አላቸው። እነርሱም አዎን አሉት። እርሱም ስለዚህም የመንግሥተ ሰማይን ምስጢር የተረዳ ማንኛውም የኦሪት ሕግ መምህር ከከበረ ሀብቱ ክምችት አዲሱንም አሮጌውንም እንደሚያወጣ ባለ ንብረት ይመስላል አላቸው። ኢየሱስ እነዚህን ምሳሌዎች እንደጨረሰ ከዚያ ስፍራ ተነስቶ ሄደ፣ ወደ ገዛ አገሩ መጣ። በምኵራባቸውም ሕዝቡን ያስተምር ጀመር። እነርሱም በመገረም እንዲህ አሉ፣ ይህ ሰው ይህን ጥበብና እነዚህን ታምራት የማድረግ ኃይል ከየት አገኘ? ይህ የአናጢው ልጅ አይደለምን? የእናቱስ ስም ማርያም አይደለምን? ወንድሞቹስ ያዕቆብ፣ ዮሴፍ፣ ስምዖንና ይሁዳ አይደሉምን? እህቶቹስ ከእኛው ጋር አይደሉምን? ታዲያ ይህ ሰው ይህን ሁሉ ከወዴት አገኘው? ስለዚህም ሳይቀበሉት ቀሩ። ኢየሱስ ግን ነቢይ የማይከበረው በራሱ አገርና በራሱ ቤት ብቻ ነው አላቸው። ባለማመናቸውም ምክንያት ብዙ ታምራትን በዚያ አላደረገም። የሉቃስ ወንጌል ምዕራፍ 8። ከዚህ በኋላ ኢየሱስ የእግዚአብሔርን መንግሥት የምሥራች ቃል እየሰበከ በየከተማውና በየመንደሩ አለፈ። 12ቱም ከእርሱ ጋር ነበሩ። እንዲሁም ከርኩሳን መናፍስትና ከደዌ የተፈወሱ አንዳንድ ሴቶች አብረውት ነበሩ። እነርሱም 7 አጋንንት የወጡላት መግደላዊት የተባለችው ማርያም፣ የሄሮድስ ቤት ኃላፊ የነበረው የኩዛ ሚስት ዮሐና፣ ሶስና፣ ደግሞም ሌሎች ብዙዎች ነበሩ። እነዚህም በግል ንብረታቸው የሚያገለግሉት ነበሩ። ብዙ ሕዝብ በአንድነት ተሰብስቦ ሳለ ደግሞም ሰዎች ከተለያዩ ከተሞች ወደ እርሱ በሚጎርፉበት ጊዜ ይህን ምሳሌ እንዲህ ሲል ነገራቸው። አንድ አራሽ ዘሩን ሊዘራ ወጣ።
ሲዘራም አንዳንዱ ዘር መንገድ ዳር ወደቀ፣ በእግርም ተረጋገጠ፣ የሰማይ ወፎችም በሉት። አንዳንዱም ዘር በድንጋያማ ቦታ ላይ ወደቀ፣ እንደ በቀለም እርጥበት አልነበረውምና ደረቀ። ሌላው ዘር ደግሞ እሾህ መካከል ወደቀ፣ እሾሁም አብሮት እንደገና አንቆ አስቀረው። ሌላውም ዘር በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህም ብሎ ሲያበቃም ድምፁን ከፍ አድርጎ ሰሚ ጆሮ ያለው ይስማ አለ። ደቀ መዛሙርቱም የዚህን ምሳሌ ትርጉም ጠየቁት። እርሱም እንዲህ አለ፣ የእግዚአብሔርን መንግሥት ምስጢር ማወቅ ለእናንተ ተሰጥቷል፣ ለሌሎች ግን በምሳሌ እናገራለሁ። ይኸውም እያዩ ልብ እንዳይሉ እየሰሙም እንዳያስተውሉ ነው። እንግዲህ የምሳሌው ትርጉም ይህ ነው። ዘር የተባለው የእግዚአብሔር ቃል ነው። በመንገድ ዳር የወደቀው ቃሉን የሚሰሙ ነገር ግን አምነው እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው የሚወስድባቸው ናቸው። በድንጋያማ ቦታ ላይ የወደቀውም ቃሉን ሲሰሙ በደስታ የሚቀበሉ ናቸው። እነዚህ ለጊዜው ያምናሉ እንጂ ስር ስለሌላቸው በፈተና ጊዜ ፈጥነው የሚክዱ ናቸው። በእሾህ መካከል የወደቀውም ቃሉን የሚሰሙት ናቸው። እነዚህም ውለው አድረው በምድራዊ ሕይወት ጭንቀት፣ በባለጠግነትና ተድላ ደስታ ታንቀው በሚገባ አያፈሩም። በመልካም መሬት ላይ የወደቀውም ቃሉን ቅንና በጎ በሆነ ልብ ሰምተው የሚጠብቁ ታግሰውም በመጽናት ፍሬ የሚያፈሩ ናቸው። መብራትን አብርቶ ጋን ውስጥ ወይም በአልጋ ስር የሚያስቀምጥ ማንም የለም። ይልቁንም ወደ ቤት የሚገቡ ብርሃኑን እንዲያዩ በመቅረዝ ላይ ያስቀምጠዋል። የማይገለጥ የተሰወረ የማይታወቅ ወደ ብርሃን የማይወጣ የተደበቀ ነገር የለምና። እንግዲህ እንዴት እንደምትሰሙ ተጠንቀቁ። ላለው ይጨመርለታልና ከሌለው ሁሉ ግን ያው ያለው የሚመስለው እንኳ ይወሰድበታል። ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። በዚህ ጊዜ እናትህና ወንድሞችህ ሊያዩ ፈልገው በውጭ ቆመዋል የሚል ወሬ ደረሰው። እርሱም መልሶ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው አላቸው። ከዕለታቱ በአንድ ቀን ኢየሱስ ከደቀ መዛሙርቱ ጋር ጀልባ ላይ ወጣ። ኢየሱስም ወደ ባሕሩ ማዶ እንሻገር አላቸው። ከዚያም ጉዞ ቀጠሉ። እየተጓዙ ሳሉም ኢየሱስ እንቅልፍ ወስዶት ተኛ። በዚህ ጊዜ በባሕሩ ላይ ማዕበል ተነሣ። ውሃውም ጀልባዋን ዘልቆ ስለገባ አደጋ አፋፍ ላይ ደረሱ። ደቀ መዛሙርቱም ቀርበው ጌታ ሆይ ጌታ ሆይ ማለቃችን እኮ ነው እያሉ ቀሰቀሱት። እርሱም ነቅቶ ነፋሱንና የውሃውን መናወጥ ገሠጸ። በዚህ ጊዜ ነፋሱም ነውጡም ተወ፣ ጸጥታም ሆነ። እርሱም ደቀ መዛሙርቱን እምነታችሁ የት አለ አላቸው። እነርሱም በፍርሃትና በመደነቅ ይህ ነፋስንና ውሃን የሚያዝ እነርሱም የሚታዘዙለት እርሱ ማን ነው ተባባሉ። ከዚህ በኋላ ከገሊላ ባሻገር ወዳለው ወደ ጌርጌሶን አገር በጀልባ ተሻገሩ። ኢየሱስ ከጀልባዋ ወደ ምድር በወረደ ጊዜ አጋንንት ያደረበት አንድ ሰው ከከተማ ወጥቶ አገኘው። ይህ ሰው ለብዙ ጊዜ ልብስ ሳይለብስ በቤትም ሳይኖር የመቃብርን ስፍራ ቤቱ ያደረገ ነበር። ኢየሱስንም ባየው ጊዜ እየጮኸ ፊቱ ተደፋ፣ በታላቅ ድምፅም የልዑል የእግዚአብሔር ልጅ ኢየሱስ ሆይ ከእኔ ጋር ምን ጉዳይ አለህ? እንዳታሰቃየኝ እለምንሃለሁ አለ። ርኩሱ መንፈስ ይህን ያለው ከሰውየው እንዲወጣ ኢየሱስ አዞት ስለነበር ነው። ርኩሱ መንፈስ በየጊዜው ስለሚነሳበት ሰውየው በሰንሰለትና በእግር ብረት እየታሰረ ቢጠበቅም የታሰረበትን ሰንሰለት እየበጣጠሰ ያደረበት ጋኔን ወደ በረሃ ይነዳው ነበር። ኢየሱስም ስምህ ማን ነው ብሎ ጠየቀው። እርሱም ብዙ አጋንንት ገብተውበት ስለነበር ሌጌዎን አለው።
አጋንንቱም እንጦሮጦስ ግቡ ብሎ እንዳያዛቸው አጥብቀው ለመኑት። በዚያም አካባቢ በተራራ ወገብ ላይ የብዙ አሳማ መንጋ ተሰማርቶ ነበር። አጋንንቱም ወደ አሳማው መንጋ ግቡ ብሎ እንዲፈቅድላቸው ለመኑት፣ እርሱም ፈቀደላቸው። አጋንንቱም ከሰውየው ወጥተው ወደ አሳማዎቹ ገቡ። የአሳማውን መንጋ በገደሉ አፋፍ ቁልቁል በመንደርደር ባህር ውስጥ ገብቶ ሰጠመ። እረኞቹም የሆነውን ነገር ባዩ ጊዜ ሸሽተው በመሄድ በከተማውና በገጠሩ አወሩ። ሕዝቡም የተደረገውን ነገር ለማየት ከያሉበት ወጥተው ወደ ኢየሱስ መጡ። አጋንንት የወጡለትም ሰው ልብስ ለብሶ ወደ ልቦናው ተመልሶ በኢየሱስም እግር ስር ተቀምጦ ባዩት ጊዜ ፈሩ። በአጋንንት የተያዘው ሰው ሲድን ያዩትም እንዴት እንደዳነ ለሕዝቡ አወሩላቸው። የጌርጌሴኖን አካባቢ ሰዎችም ሁሉ ታላቅ ፍርሃት ስላደረባቸው ከዚያ እንዲሄድላቸው ኢየሱስን ለመኑት። እርሱም ወደ ጀልባው ገብቶ ተመልሶ ሄደ። አጋንንት የወጡለትም ሰው አብሮት ለመሆን ኢየሱስን ለመነው። እርሱ ግን እንዲህ ሲል አሰናበተው፣ ወደ ቤትህ ተመልሰህ እግዚአብሔር ያደረገልህን ታላቅ ነገር ተናገር። ሰውየውም ኢየሱስ ያደረገለትን ታላቅ ነገር በከተማው ሁሉ በይፋ እየተናገረ ሄደ። ሕዝቡ ሁሉ መምጣቱን ይጠባበቁ ስለነበር ኢየሱስ በተመለሰ ጊዜ በደስታ ተቀበሉት። በዚህ ጊዜ ኢያኢሮስ የተባለ የምኵራብ አለቃ መጥቶ በኢየሱስ እግር ላይ በመውደቅ ወደ ቤቱ እንዲሄድለት ለመነው። ይህን ልመና ያቀረበው ዕድሜዋ 12 ዓመት የሆነ አንዲት ልጅ ስለነበረችው ነው። እርሷ በሞት አፋፍ ላይ ነበረች። ወደዚያው እያመራ ሳለ ሕዝቡ በመጋፋት እጅግ ያጨናነቀው ነበር። 12 ዓመት ደም ሲፈሳት የኖረች አንዲት ሴት ነበረች። ያላትን ሁሉ ለባለ መድኃኒቶች ጨርሳ ሊፈውሳትም የቻለ ማንም አልነበረም። እርሷም ከበስተኋላው ተጠግታ የልብሱን ጫፍ ነካች። ይፈስ የነበረው ደሟም ወዲያው ቆመ። ኢየሱስም የነካኝ ማን ነው አለ። ሁሉም መንካታቸውን በካዱ ጊዜ ጴጥሮስ ጌታ ሆይ ሕዝቡ ሁሉ ከቦህ በግፊያ እያስጨነቀህ ነው አለው። ኢየሱስ ግን አንድ ሰው ነክቶኛል፣ ኃይል ከኔ እንደወጣ አውቃለሁና አለ። ሴትየዋም ሳትታወቅ መሄድ እንዳልቻለች በተረዳች ጊዜ እየተንቀጠቀጠች መጥታ በፊቱ ተደፋች። ለምን እንደነካችውና እንዴት ወዲያው እንደተፈወሰች በሕዝቡ ሁሉ ፊት ተናገረች። እርሱም ልጄ ሆይ እምነትሽ ፈውሶሻል፣ በሰላም ሂጂ አላት። ኢየሱስ ገና እየተናገረ ሳለ አንድ ሰው ከምኵራብ አለቃው ከኢያኢሮስ ቤት መጥቶ ልጅህ ሞታለች፣ ከዚህ በኋላ መምህሩን አታድክመው አለው። ኢየሱስም ይህን ሰምቶ ኢያኢሮስን አትፍራ፣ እመን ብቻ እንጂ ልጅህ ትድናለች አለው። ወደ ኢያኢሮስ ቤት ሲገባም ከጴጥሮስ ከዮሐንስና ከያዕቆብ እንዲሁም ከልጅቱ አባትና እናት በቀር ማንም አብሮት እንዲገባ አልፈቀደም። በዚህ ጊዜ ሰዎቹ ሁሉ እያለቀሱላት ዋይ ዋይ ይሉ ነበር። እርሱ ግን አታልቅሱ፣ ተኝታለች እንጂ አልሞተችም አላቸው። ሰዎቹም መሞቷን ስላወቁ ሳቁበት። እርሱ ግን እጇን ይዞ ልጄ ሆይ ተነሺ አላት። የልጅቷን መንፈስ ተመለሰ፣ ወዲያውም ተነስታ ቆመች። ኢየሱስም የሚበላ ነገር እንዲሰጧት አዘዛቸው። ወላጆቿም ተደነቁ። እርሱ ግን የሆነውን ነገር ለማንም እንዳያወሩ አዘዛቸው።